ዑመር ኢብን አልኸጧብ ረዲየላሁ ዐንሁ የተወለዱት በመካ ከተማ ሲሆን በዝሆኖች ክስተት በ13 ዓመት ወይም ከታላቁ ፊጃር ጦርነት ከ4 ዓመት በኋላ ነበር። አባታቸው ኸጧብ ንፋይል የሚባል ሲሆን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በከዓብ በኩል ይገኛሉ። የአደው አባል ሲሆኑም ቁረይሽ የቁረይሽ ዘር ናቸው። እናታቸው ሐንቲም የምትባል ሲሆን የአቡ ጃህል እህት ነበረች። ዑመር ኢብን አልኸጧብ ረዲየላሁ ዐንሁ ቁመተ ረጅም፣ ግንባራቸው ሰፋ ያለና የሚያበራ ቆዳ ያላቸው ሲሆን ጺማም ፈርጣማና ጸጉረ ሉጫ ነበሩ። በልጅነታቸው እንደ ማንኛውም አረብ የግመል እረኛ የነበሩ ሲሆን በዚህ ጊዜ ውስጥ የመሳሪያ አጠቃቀምና የዘር ግንዳቸውን ያጠኑ ነበር። ዑመር ኢብን አልኸጧብ ረዲየላሁ ዐንሁ ከልጅነታቸውም ጎበዝ ተናጋሪ እንደነበሩ ታሪክ ያወሳል። ከእስልምና በፊት የነበራቸው ሕይወት በታሪክ መዛግብት ላይ በቂ መረጃ የለም። ሆኖም ግን በልጅነታቸው እረኛ እንደነበሩና በመቀጠልም ወደ ንግድ ዓለም በመግባት ነጋዴ እንደሆኑ፣ በዚህም መሰረት ከሌሎች ነጋዴዎች ጋር በመሆን ወደ ሶሪያ እንዳቀኑ ታሪክ ዘግቧል። በጃሂልያ ዘመን ዑመር ኢብን አልኸጧብ ረዲየላሁ ዐንሁ የመንግስት አምባሳደር በመሆን ሲያገለግሉ እንደነበርና በጦርነት ጊዜም በሁለቱ ተፋላሚዎች ወገኖች መረጃ በማለዋወጥ አደራዳሪ ነበሩ። ዑመር ኢብን አልኸጧብ ረዲየላሁ ዐንሁ ግጭቶች ሲፈጠሩ በጎሳዎች መካከል እርቅ በማውረድና ውሳኔ በመስጠት ጎበዝም ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም የእስላምን ተልእኮ በጀመሩ በ6ኛው ዓመት ቁረይሾች ጉባኤ ተቀምጠው ነብዩ ሰለላሁ ዐለይሂ ወሰለም የሚገድላቸው ሰው ሲያፈላልጉ ዑመር ኢብኑ አልኸጧብ ከመቀመጫቸው በመነሳት ፈቃደኝነታቸውን ገለጹ። ተሰብሳቢዎችም የነብዩን ግድያ ለመፈጸም ሙሉ ብቃት ያለው ሰው እሱ ብቻ እንደሆነ በሙሉ ድምፅ ተስማሙ። ዑመር ኢብኑ አልኸጧብ ሰይፋቸውን መዘው ነብዩን ፍለጋ ሲነጉዱ መንገድ ላይ እህታቸውና ባለቤቷ ወደ እስልምና መግባታቸውን ከሰዎች ሰሙ። ያን ጊዜ ዑመር ኢብኑ አልኸጧብ ረዲየላሁ ዐንሁ አሻፈረኝ በማለት በከፍተኛ ብስጭት ወደ እህታቸው ቤት አመሩ። በወቅቱ የዑመር ረዲየላሁ ዐንሁ እህት በቤቷ ቁርአንን ስትቀራ ነበር። በደረሱ ጊዜ ስትቀራ የነበረውን የቁርአን ምዕራፍ ሲሰሙ ውስጣቸውን የሆነ ኃይል አቀለጠው። በዚህም የተነሳ ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው በተረጋገጠ በ6ኛው ዓመት ሰለሙ። ዑመር ረዲየላሁ ዐንሁ እስላምን ከተቀበሉ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጎን በመሆን እሳቸውን ለመጠበቅ ማንኛውም ነገር ያደርጉ ነበር። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆችና የቅርብ ሰዎች ውስጥ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ለማስፋፋት ባደረጉት ትግል ውስጥ ዑመር ኢብን አልኸጧብ ረዲየላሁ ዐንሁ ትልቅ ድርሻ ነበራቸው። የዑመር ኢብን አልኸጧብ ረዲየላሁ ዐንሁ ቅጽል ስም ፋሩቅ የሚባል ሲሆን ትርጉሙም መጥፎውንና ጥሩውን ለይቶ የሚያውቅ ማለት ነው። ወደ መዲና እንዲሰደዱ ከአላህ ትዕዛዝ በተላለፈበት ጊዜ ሙስሊሞች በሚስጥር ወደ መዲና ሊሰደዱ ነበር። ዑመር ረዲየላሁ ዐንሁ በጣም ደፋርና ተፈሪ ስለነበሩ ከ20 ሷሃቦች ጋር በግልጽ ሁኔታ ያለምንም ችግር ወደ መዲና ተሰደዱ። ዑመር ኢብን አልኸጧብ ረዲየላሁ ዐንሁ በበድር፣ እሁድ፣ በኸይበርና በሸለቆ ዘመቻዎች ላይ ተሳትፈዋል። በነበሩበት ዘመቻዎች ላይ በኮማንደርነት ሲመሩም ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ በኸሊፋነት አቡበከር ሰዲቅ ረዲየላሁ ዐንሁ መመረጥ ላይ ባስነሳው ውዝግብ ዑመር ኢብን አልኸጧብ ረዲየላሁ ዐንሁ መፍትሄ በመስጠት አቡበከር ረዲየላሁ ዐንሁ ኸሊፋ ሆነው እንዲመሩ አድርገዋል። በአቡበከር ረዲየላሁ ዐንሁ የኸሊፋነት አጭር ዘመን ውስጥም በረዳትነት ሲያግዙም ነበር። አቡበከር ሰዲቅ ረዲየላሁ ዐንሁ ወደ ሞት መቃረባቸውን በተረዱበት ጊዜ ሷሃባዎችን በመጥራት ዑመር ረዲየላሁ ዐንሁ በኸሊፋነት ሊሾሙት እንደሆነ ከሷሃባዎች ጋር ተመካከሩ። ሁሉም ሷሃባዎች በዚህ ሐሳብ ስለተስማሙ ዑመር ረዲየላሁ ዐንሁ ሁለተኛው የኢስላም ኸሊፋ በመሆን ተመረጡ። ኸሊፋነታቸውን ከተረከቡበት ጊዜ አንስቶ የኢስላምን ግዛት ማስፋፋት ስራዬ ብለው ተያያዙ። ሶሪያና ኢራንን ቅድስያ ዘመቻ በማሸነፍ አዘርባይጃንና አርሜኒያን በመውረር የኢስላም መንግስትን አቋቋሙ። ግብጽና ኢየሩሳሌምን በዚህ ጊዜ ውስጥም የራሳቸው አድርገዋል።
በኸሊፋነት ጊዜያቸው ውስጥ ኮሚቴዎችን በማቋቋም አንድ መንግስት መስርተዋል። ኢስላምን ያልተቀበሉ ሰዎች ግብር ማስከፈል፣ ነፃ የሆነ የዳኞች ሥርዓት ማስፋፋትና በ17ኛው ዓመተ ሂጅራ የመገበያያ ኖቶችን በማሳተም አያሌ ሥራዎችን ሰጥተዋል። ዑመር ኢብን አልኸጣብ ረዲየላሁ አንሁ በተለያዩ የድንበር ቦታዎች ሰራዊት በማስፈር ሀገሪቷን ከጥላት ጠብቀዋትም ነበር። በ644 ዓመተ ልደት ሱብሒ ሶላት እያሰገዱ ሳለ ሙስሊም ባልሆኑ ባሪያዎች ተወግተው በሦስተኛው ቀን የዱንያን ሕይወታቸውን ጨርሰው ወደማይቀረው አኼራ ከመሄዳቸው በፊት ወደ እናታችን አይሻ መልእክተኛ ልከው ፍቃድ በማስፈቀድ እሳቸው ፈልገውት እንደነበረው ከነቢዩ ሰለላሁ ዐለይሂ ወሰለምና ከአቡበከር ሰዲቅ ረዲየላሁ አንሁ ጋር በመስጂድ ነበዊ መዲና መስጂድ ውስጥ ተቀበሩ። ሁለተኛው ኸሊፋ የነበሩት አሚር አልሙእሚኒን ዑመር ኢብን አልኸጣብ ዱንያ ላይ እያሉ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት ጀነት ከተመሰከረላቸው 10 ታላላቅ ሱሐባዎች አንዱ ናቸው። አላህ መልካም ሥራቸውን ይውደድላቸው።